ከተንኮለኞች ጋር አታስቀረኝ ከሳት ቅጣት አድነኝ ከደጋግ ባሪያዎችህ አስጠጋኝ እያሉም ዱዓ ያደርጉ ነበር ይላሉ عمرو بن ميمون رحمه الله وللام دعاءቸው اللهم إني أعوذ بك أن تأخذني على غرة በመዘናጋት ላይ ያለሁ እንዳትወስደኝ ባንተ ሸሻለሁ ሰው ይዘነጋል ሰው ነውና በመሃል በዛ ሁኔታ መሄድ ደግሞ የኻቲማ ማማር ነው ትልቁ በሽታ የኻቲማ መበላሸት ነው ትልቁ የሰው በሽታ እኮ ገፍላ ነው መዘንጋት ከባድ ነገር ነውና እንደ ተዘናጋው አትወሰደኝ በዚህ ሁኔታ ከመሞት ወደ አንተ ሸሻለሁ አው تذرني في غفلة أو تجعلني من الغافلين الزناقات لا يما أتتوين كزنقوش غارم ما تهرقين كل تنكك بلو الله بم يوده هنا لا ينورو مموتنو يمفلقوت بالنو صلاة الجوم باتناككم جزي اللهم لا أرى شيئا من الدنيا يدوم ولا أرى حالا فيها يستقيم اللهم اجعلني أنطق فيها بعلم وأصمت بحكم جيتاي دنيا لاي زلالماوي ነገር አላይም ማንኛውም ነገር ደግሞ ቀጥ ብሎ አይሄድም ተለዋዋጭ ነው ሁሉ ነገር ስለዚህ ከተናገርኩ በእውቀት ምናገር ዝም ካልክ በጥበብ ዝም ምል ሰው አድርገኝ ولا تكثر لي من الدنيا فأطغى دنيا እንደሞ አታብዛብኝ እንዳልጠግብ ወሰን እንዳላልፍ አሉ እስቲ አሁን ዱንያን አታብዛብ ብሎ ዱዓ የሚያደርግ ሰው ሰምታችሁ ታውቃላችሁ ለደው ዘርግፍልን ብቻ